በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን መላከ ስብሐት አባ ኃይለ ኢየሱስ የአገረ ስብከቱ ስራ አስኪያጅና የዚህ አጥቢያ አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ ምዕመናት በእግዚአብሔር ሰላምታ እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። በቸርነቱ የጠበቀን በእድሜያችን ላይ የዛሬዋን ቀን ጨምሮ የሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። አሜን። I would like to humbly ask everyone, including those kids who are running around at the back of the seats we have, for them to be here with reverence of God and have a time to listen to what God is going to deliver to our soul. This event is not a fun activity. It's an event where we are listening to the grace of God, either through hymnody or through the lessons that God is delivering to us. With like few minutes of sermons I'm going to provide or deliver with the will of God. በእግዚአብሔር ፈቃድ የምንማረው ትወደኛለህን በሚል ርዕስ ይሆናል። ሁላችሁም ከኔ ቀጥላችሁ ይህንን ቃል እንድትናገሩ እጠይቃለሁ። ሁላችሁም ትወደኛለህን በሉ እስቲ። ትወደኛለህን? ሁላችሁም ነው የምጠይቀው። እስኪ በሉ ጨክኑና ይሄ ጥያቄ ዛሬ የሰበሰበን የህይወታችን ቁልፍ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሁላችሁም እስቲ ትወደኛለህን በሉ። ትወደኛለህን? 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 ጥያቄው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ነው። አስተባባሪዎች ካላችሁ ልጆቹን ወደዚህ አምጧቸው። ራሳችሁ አስተባባሪዎቹ ራሳችሁ ቁጭ ብላችሁ ተማሩ። የቤተ ክርስቲያን አገልግሎት ትምህርት ሲሰጥ መስማት ይፈልጋል። ትምህርት ሲሰጥ ማውራት አይደለም። ትምህርት ሲሰጥ ወዲያና ወዲህ ማለት አይደለም። እሱ አይጠቅማችሁም። ልማድ እንድናደርገው አይገባም። የእግዚአብሔርን ቃል መናገር መስማት ያስፈልጋል። ይሄ ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሁድ በየአጥቢያው ሲነበብ እንደሰማነው ቅዱስ ጴጥሮስን የጠየቀው ጥያቄ ነው። ዛሬም ሁላችንንም እኔም ካህኑንም ሁላችንንም ካህናትንም ምዕመናንንም የሚጠይቀን ትወዱኛላችሁ ወይ ብሎ ነው።
ፍቅር የክርስቶስ ፍቅር የሁሉ ነገር መፍቻ ቁልፍ ነው። አገልግሎት የክርስቶስ ፍቅር ወደ ተግባር ሲለወጥ የሚገኝ ነው። ያለ ክርስቶስ ፍቅር የሚሰጥ አገልግሎት ትርጉም የሌለው፣ እድሜ የሌለው፣ ሰውን የመጥቀም ጉልበት የሌለው አገልግሎት ነው። መንፈሳዊ አገልግሎት የክርስቶስ ፍቅር ወደ ሥራ ሲለወጥ፣ ወደ ተግባር ሲለወጥ የሚሰጥ ነው። ካህናት በአባትነት፣ ዲያቆናት በተልእኮ፣ ምዕመናንም እንደየደረጃችን የሚጠበቁ አሉ፣ ለመሰማራት የሚገባቸው አሉ። ለሁሉም ቁልፉ ፍቅር ነው። የእግዚአብሔር ፍቅር ያ በጊዜው አዋቂ የነበረ ሰው ለጠየቀው ጥያቄ ጌታችን የሰጠው መልስ ጌታ አምላክህ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደድ። የመጀመሪያው የሁሉ ነገር ቁልፍ ፍቅር ነው። የእግዚአብሔር ፍቅር ሰው ለሚወደው ነገር የማይሆነው የለም። ለሚወደው ነገር የማያደርገው ነገር የለም። መውደድ ካለ መስዋዕትነት አለ። ይሄን ቃል ጌታችን ከቅዱስ ጴጥሮስ ጋር የተነጋገረው በጥብርያዶስ ባህር ነበረ። ቅዱስ ጴጥሮስ ከ50 ዓመት በላይ ያን አካባቢ ያውቀዋል። አሳ ያጠምድበት ነበር። በየትኛው በኩል መረቡን ቢወረውር አሳ እንደሚያገኝ፣ በየትኛው ቢሄድ እንደማያገኝ ያውቃል። ጌታችን በሐሙስ ምሽት ከተያዘ በኋላ በዛቸው ምሽት እሱም በስጋ ኃይል ብቻ ተነሳስቶ የሰጠውን መልስ የገባውን ቃል መጠበቅ አቅቶት አላውቀውም ብሎ ጌታም ከተሰቀለ በኋላ ደቀ መዛሙርቱን አስከትሎ ልምድ አለኝ ወዳለበት የጥብርያዶስ ባህር አሳ ለማጥመድ ሄዶ አግኝቶ ነው፣ አስተምሮ ነው ይህንን ጥያቄ ጠየቀው። ክርስቲያኖች እግዚአብሔርን መውደድ እግዚአብሔርን መፍራት ከሌለ ማንኛውም ነገራችን ባዶ ነው። ልምድ ብቻውን የሚሰራው ስራ በቤተ ክርስቲያን ውስጥ እግዚአብሔር ከሌለበት ባዶ ነው። ይሄን ያህል ዓመት ያስተዳደር ልምድ አላቸው። ይሄን ያህል ዓመት የመምከር ልምድ አላቸው። ይሄን ያህል ዓመት የዚህና የዚያ ሙያ አላቸው። እግዚአብሔር ከሌለ እንደ ቅዱስ ጴጥሮስ መረብ የምንሰራው ስራ ባዶ ነው። ማጥመድ የማይችል መረብ ነው። አንድም ቀን ቢሆን ከቤተ ክርስቲያን ስንለይ ምን ያህል ጉዳት እንዳለው ከቅዱስ ጴጥሮስ እንድንማር ነው የተጻፈልን። 2 ቀን 3 ቀን ከቤተ ክርስቲያን ስንለይ አስከተለናቸው የምንሄዳቸውን ሰዎች የኛ ልምድ እንደማይጠቅማቸው፣ ትርፋቸው ባዶነት እንደሆነ እንድናውቅ
አስቀድመን በተጠራንበት ስም ባገኘነው ዝና ያለ እግዚአብሔር ራሳችንንም ሌሎችንም መጥቀም እንደማንችል እንድናውቅ ነው ጌታችን በቅዱስ ጴጥሮስ በኩል ያስተማረን። ትወደኛለህ ወይ ብሎ ጠየቀው። ይሄ ለሐዋርያው የቀረበ ጥያቄ ነው። ከዚህ በፊት ካንተ ጋር እንኳን መሞት የሚያስፈልገኝ ቢሆን አልተውህም ነበር ያለው። አሁን በጥቂቱም ቢሆን ታርሟል። ግን ትምህርታችን የበለጠ በእግዚአብሔር ጥበብ መጽናት አለበት። ዕውቀትና ጥበብ ይለያያሉ። Let me ask you a very quick question. What is the difference between data, information, knowledge, and the wisdom? Is there anyone who is able to tell me the difference between these four words? There might be few who have already got lessons from school. What the difference or the definition about these all words? What's the difference between knowledge and wisdom? If someone claims I have a wisdom, I have a knowledge, they are not both the same. And knowledge is just like a collection of information. አንድ ሰው ብሉያት ተምሬያለሁ፣ ሐዲሳት አውቄያለሁ፣ ኮሌጅ ገብቻለሁ፣ ቴዎሎጂ አጥንቻለሁ፣ ሂሳብ ተምሬያለሁ፣ ፊዚክስ ተመርቄያለሁ ሊል ይችላል። ብዙ ወረቀት ያላቸው ሰዎች አሉ። አሁን በዚህ ጊዜ ስራ የሚገኘው በአይቲ ነው ብላችሁ አጫጭር ኮርሶችን ገንዘብ አውጥታችሁ ብዙ ሰዎች ተምራችኋል። ስንቶቻችሁ ስራ አገኛችሁ? የተማረውን ትምህርት ከልብ ተረድቶት ያንን በተግባር ፈትሾት ዕውቀት ብቻ ሳይሆን ችሎታም ይዞ አንድ ትምህርት ዛሬ በዚህ ሀገር የትምህርት አሰጣጥ ውጤታማ መሆኑ የሚለካበት ሶስት መለኪያ አለው። knowledge, ability and skill። እያንዳንዱ ትምህርት ቤት ዛሬ ለሚሰጠው ትምህርት በተለይ በአይቲ ዘርፍ አውቃለሁ፣ የሳይበር ሴኩሪቲ ማስተርስ አለኝ፣ የኤአይ ባችለር አለኝ፣ የኮምፒውተር ሳይንስ ዶክትሬት አለኝ፣ ወረቀቱ የሚሰራው ስራ የለም። ዛሬ እስኪሉ አለህ ወይ ነው። ወረቀቱ ሳይኖር እስኪሉ ካለ ስራውን ታገኘዋለህ። ይገኛል። የሚፈልገው ችሎታው ብቃቱ ስለሆነ መጽሐፍት ማገላበጥ ይሄን አውቃለሁ ብሎ ወረቀት መሰብሰብ አይደለም። የቤተ ክርስቲያን ትምህርትም ከዚህ በላይ ነው። ይሄን አንብቤያለሁ፣ ይሄን ተረድቻለሁ፣ የዚህ ኖሌጅ አለኝ አይደለም። ጥበብ አለ ወይ ነው። ጥበብ ማለት ያን ያወቁትን ነገር በተግባር ሲኖሩበት በልምድ ሲያዳብሩት ያን ጊዜ ጥበብ ይኖራል። ስለ ጾም ልንጽፍ፣ ልንናገር፣ ልንሰብክ፣ ልንገጥም፣ ልንዘምር እንችላለን። ስለ ሌላውም እንደዚሁ በተግባር መጾምና ስለ ጾም መጻፍ ይለያያል። በተግባር መጸለይና ስለ ጸሎት መናገር ይለያያል። ይለያያሉ። እነዚህ ጥበብ ነው ለሁሉ የሚያስፈልገው፣ ዕውቀት ብቻ አይደለም። አሁን ቅዱስ ጴጥሮስ መጀመሪያ የነበረው የሰማው ነገር ብቻ ነው፣ ጆሮ የጠገበው እንደማለት እና ዛሬ ሁላችሁ እንደዚህ ትሆናላችሁ ሲባሉ እኔ ካንተ ጋር
መሞት እንኳን የሚያስፈልገኝ ቢሆን አልለይህም አለው። እውነት እልሃለሁ ዶሮ ሳይጮህ አንድ ጊዜ አይደለም 3 ጊዜ ትክደኛለህ አልመሰለውም። ብዙዎቻችን እንደዚህ አይመስልንም። ቤተ ክርስቲያን አሁን ከምር ቆመው እንደዚህ ከልብ የእግዚአብሔርን ሐሳብ የሚናገሩ ሲሆኑ የሚያስተምሩን ሲገኙ አንሰማም፣ አይመስለንም። ችግሩ መጥቶ ሲገርፈን መከራው ገብቶ ሲበዘብዘን ትዳራችንን ባፍጢም ሲያቆም ልጆቻችንን መምራት የማንችልበት ችግር ውስጥ ስንወድቅ ያኔ መንቃት እንጀምራለን። እንደዛም ሆኖ ማይነቃ አለ። ዛሬም የእግዚአብሔርን ሥራ ከሶሻል ሚዲያ በሚሰበስባቸው እዛና እዚህ በተጠጋገሙ ነገሮች መስራት የሚቻል የሚመስለው በነፍስ አባቱ ምክር የማይኖር በአንድ የተለየ የተዋጣ መስመር ማይራመድ ብዙ አለ እና አሁን ከዛ ደረጃ ሲጠየቅ የመለሰው መልስ መሳሻሉን የሚያሳይ ነበር። ግን አሁንም ይቀረዋል። አሁንም ሁላችንም ይቀረናል ማለት አለብን። ቄሶች ስለሆን አይቀረንም ማለት የለብንም። ሰባኪያን ስለሆን ዘማሪያን ስለሆን አይቀረንም ማለት የለብንም። መማር አለብን። እግዚአብሔርን መስማት አለብን። ራሳችንን ማስተካከል አለብን። ትወደኛለህ ብቻ አይደለም የተጠየቀው። ከሌሎች ይልቅ ከነዚህ ይልቅ ትወደኛለህ ወይ? አንድ ካህን ከምዕመናን በላይ ክርስቶስን መውደድ አለበት። አንድ ዘማሪ ከሚዘምርላቸው በላይ ክርስቶስን መውደድ አለበት። አንድ አገልጋይ ከሚያገለግላቸው በላይ ክርስቶስን መውደድ አለበት። የአገልግሎታችን ልቡ ክርስቶስን መውደድ መሆን አለበት። የሚያቆመው እሱ ስለሆነ አዎ ጌታ ሆይ እንደወድህ አንተ ታውቃለህ አለው። በፊት ቢሆን አዎ ወድሃለሁ ነበር የሚለው። ሲማር አሁን ተሻሻለ። ስንት ዓመት ቤተ ክርስቲያን ውስጥ ኖርን? አሁን እየተሻሻልን ነው ወይስ እየባሰብን ነው? ዘረኝነትን እናወግዛለን። ቤተ ክርስቲያን ውስጥ ገብተን ግን ቡልንተኝነትን፣ ስሜታዊነትን፣ አግላይነትን፣ መናናቅን በገዛ የራሳችን ሕይወት የምናስተምር ሰነፎች ከሆን ቃሉ እያሻሻለን አይደለም ማለት ነው። ዛሬ ይጠይቃል ክርስቶስ ይህንን፣ ትወደኛለህ ወይ? ቄስ ሶሎሞን ትወደኛለህ? እናንተ ትወዱኛላችሁ? እንደወደ ታውቃለህ አለው ጌታችን። በል ግልገሎቼን አሰማራ። እነዚህ ሕፃናት ማለት ናቸው። ልጆቻችን ሕፃናት መሪ ያስፈልጋቸዋል፣ መንገድ የሚያሳይ። እዛ ሰንበት ትምህርት ቤት ክፍል ውስጥ የሆነ ስርዓተ ትምህርት ተሰጥቷቸው ወይም ጊዜው እንዲያልፍላቸው ያህል ብቻ መዝሙር አስጠኑ ተብለው የተላኩ ሰዎች ምዕመናኑ ልጆቹ እየተማሩ እንደሆኑ ብቻ እንዲገምቱ ያህል ማድበስበስ አይደለም ማሰማራት። ማድበስበስ አይደለም ማሰማራት። አሰማራል። ልጆችን በዚህ ሂዱ፣ በዚህ አትሂዱ፣ ይሄን አድርጉ፣ ይሄን አታድርጉ፣ ስታጠፉ ንስሐ ግቡ፣ ኃጢአታችሁን በየሳምንቱ ከመቁረባችሁ በፊት ተናዘዙ ብለን ቄሶቹ ከእሁድ በፊት ባሉ ቀናት ተራ ገብተን ቦታ አዘጋጅተን ልጆቹ ሲናዘዙ ኃጢአታቸውን ሲተዉ
ቅዱስ ሥጋውንና ክቡር ደሙን ሲፈሩ ክርስቶስን ሲያከብሩ መገኘት አለባቸው። ማሰማራት ይሄ ነው። ማሳየት ያስፈልጋል። ልጆችም ደግሞ መስማት አለባቸው። መቀለድ የለባቸው። እኛ ቄሶቻችሁ የእናንተ የእንግሊዝኛ ቋንቋ አስተማሪ አይደለንም። You don't have to have fun over our accent. We are born and raised back home in Ethiopia. We have the same experience when you're speaking Amharic. We have never made fun over you. You don't have to bully your church fathers because of their accent. Bullying is not something appreciated in this country. You're not enjoying that at church. Why do you bully them? Why do you bully them? Why do you bully your parents? You have to listen to church fathers. You have to hear them. We're not looking someone who is making a very good vocals, but at the end of the day, becoming an obstacle for others to come to the church, to stand firm with their faith. You have to listen. That's how you can get raised in a very well manner. ልጆችም መስማት አለባቸው። ወላጆች ልጆች እንዲሰሙ እናንተ ሰምታችሁ አሳዩአቸው። እናንተ ቤት ቡና አፍልታችሁ በአባቶቻችሁ የምትቀልዱ ከሆነ የማይሰሟችሁ አይምሰላችሁ። እኛና ልጆቻችን መካከል ያለ ልዩነት እነሱ ስለኛ ያላቸው መረዳት ቁጭ ብለን የምንሰማበት ጊዜ አለማግኘታችን ብቻ ነው። ምን አይነት ባል እንደሆነ አባታቸውን ያውቁታል። ምን አይነት ሚስት እንደሆነች እናታቸውን ያውቃሉ። ምን ያህል ወላጆች እንደሆናችሁ ያውቃሉ። ከቤተ ክርስቲያን ተመልሰን እዚህ ነጭ ልብሳችንን ለብሰን በደንብ ጥሩ ልብስ ጎዝጉዘን ተስተካክለን አስመስለን ከንፈር እየመጠጠን እያልቆይተን ቤታችን ገብተን እንዴት በካህናት አፋችንን እንደምናላቅቅ ይሰማሉ። እንደዚህ የሚቀልደው በመንፈስ ቅዱስ ነው። ባልና ሚስቱን እንዳንረሳቸው ሐናንያንና ሰጲራን ያታለሉት ቅዱስ ጴጥሮስን ነው። አሁን ስሙ የተጠራው የሞከሩት እሱን ለማታለል ነው። እሱን ለማታለል በሞከሩት መንፈስ ቅዱስን ልታታልሉ ወይም እግዚአብሔርን ልታታልሉ መንፈስ ቅዱስ መለኮታዊ አምላክ ስለሆነ ሞከራችሁ ተብለው ነው በሞት የተቀጡት። ጊዜው ስለፈቀደልን በመለኮታዊ ስልጣን የምንቀልድ አንሁን፣ የምናፌዝ አንሁን። ታክሲ ተራ በኡበር አገልግሎት እኛም ካህኑም አብረን ስለምንሰራ መደፋፈር አይኑር። አብረን ስለምንበላ ስለምንጠጣ መደፋፈር አይኑር። ልጆቹ ለመሰማራት እንዲችሉ ማድረግ ከወላጆች ይጠበቃል። አሰማራ ግልገሎች ዳግመኛ ጠየቅ። ትወደኛለህ ከድሎች ከነዚህ ይልቅ? አዎ ጌታ ሆይ እንደወደህ አንተ ታውቃለህ። ጠቦቶችን ጠብቅ። ልክ ቲኔጀርስ it means that for us to help the teenagers. አንዳንዶች ወላጆች በሰንበት ትምህርት ቤት አገልግሎት ቀን የሚደርስ አይመስልንም። የሰንበት ትምህርት ቤት አገልግሎት ማለት መዝሙር ማስጠናት፣ ሆሳዕና ሲመጣ ሆሳዕና በአርያም የምንላትን ቪዲዮ እየቀረጽን በልጆቻችን እድገት መደሰት፣ ቀጣዩን ጊዜ እሱ ብቻ ይመስለናል። ስንቶች በቤተ ክርስቲያን ያሉትን ልጆቻቸው ጎርምሰው
ከነሱ ጋር እስኪተናነቁ ድረስ ይህን ሳይረዱት ዘመናት ፈጅተዋል። በስንት ጎረምሳ ልጆች ጥፋት ምክንያት ሆነዋል። በእድሜያቸው ወደ ጉርምስና የደረሱ ልጆች በቤተ ክርስቲያናችን የሚፈልጉት አገልግሎት ክትትል ለየት ያለ መሆን አለበት። ቤተ ክርስቲያን ለዚህ ራሷን ማዘጋጀት አለባት። ምዕመናን አሁን በዚህ ባገኘነው አጋጣሚ በእያንዳንዱ ባለን አቅማችን አገልግሎቱ ለክርስቶስ ነው። አገልግሎቱ ለመድኃኔዓለም ነው። እሱ ውስጥን ግልጥ አድርጎ አውጥቶ የሚመረምር አምላክ ነው። የምንሰራውን የሚያውቅ የምናደርገውን የሚያውቅ አምላክ ነው። ልጆቻችን ለመሰናክላቸው ምክንያት የጊዜው ፈተና ብቻ እንደሆነ አድርገን አንቁጠር። ለእያንዳንዱ ችግራቸው መንገድ የምናሳይበት ትምህርት ሊሰጣቸው ያስፈልጋል። አገልግሎት ሊኖራቸው ያስፈልጋል። እያንዳንዱ እንዴት እንደሚያመልጡ አሁን ብዙ ልጆች ስትናዘዙ this is what we are experiencing. Most of the teenagers do have these days the challenge of having an access to pornography. How do you get out of that? Do you think that the church has a way to help you, to assist you, to get you out of that and sustain your spiritual life? Gain the power of God for you to conquer something which is challenging you for you to fall with the sin of watching pornography? Yes, the church is capable of doing that. We have so many teenagers who have been struggling with it and never felt ashamed of confessing about it, speaking up in front of their confession father, and find a way to get out of it. That's why we're here. We're not here to show you our vestments. We're not to show you how popular we are. We are here to serve you, to get you out of that. ትችላለሽ ቤተ ክርስቲያን። ጠቦቶችን ጠብቅ ነው። እነዚህ ጎረምሶች ልጆቻችን ጥበቃ ይፈልጋል። ወላጆች የእንግሊዝኛ ቋንቋ የምትችሉ ካላችሁ የኛን ጉርምስና እንረሳለን። ልጆቻችን ሲጎረምሱ ከሀያ ድረስ ጀምሮ ጊዜውን ማማረርን ጨምሮ ብዙ እንላለን። እኛም ግን በጉርምስናችን የነበርነው ይሄንኑ ነው። አንድ መጽሐፍ ለማውቃቸው ሁሉ ሬኮመንድ አደርጋለሁ። Your teenagers are not crazy የሚል መጽሐፍ። ኮንቴክስቱ መንፈሳዊ ነው። እንደዚህ አይነት ጉርምስና ላይ ያሉ ልጆቻችንን ለመታደግ ጥሩ መጽሐፍ ነው። አንብቡት። ካህናትንም ጨምሮ አባቶችን ጨምሮ እና እነዚህን ጠብቅ ነው የተባለው ቅዱስ ጴጥሮስ። ይሄ ካህናት ኃላፊነት ነው። የኛ አባቶች ኃላፊነት ነው። የሰንበት ትምህርት ቤቱ ጉዳይ እሁድ ተሰብስበው የያዙት አስተማሪዎች ከያዙት ችግር የለውም ብለን የምንተወው አይደለም። እንደወደህ አንተ ታውቃለህ፣ ጠቦቶችን ጠብቅ። ሶስተኛ እንደገና ጠየቀው። እንደወደህ አንተ ታውቃለህ ከማለቱ በፊት ተሰማው። ጌታ ሶስተኛ ሲጠይቀው አንዳንድ ጊዜ ልጆቻችን እንፈቅድላቸውና ዛሬ ሄጄ ስሊፕ ኦቨር ማድረግ እፈልጋለሁ ከጓደኞቼ ጋር ሲሉን ኖ ስትሏቸው ለምን you don't trust me? It's not about trust, it's about accountability. We trust you, but when it comes to sleep over, we are accountable. There are so many kids who fall into so many challenges and problems because of sleepovers if they don't find someone to watching over them.
ዛሬ ሴቶች ሆነው ከሴቶች ልጆች ጋር የሚጓተቱ ልጆች እኮ እኛም ቤተክርስቲያን ውስጥ የተፈጠሩ ነው። ልንክር ነው አላየንም ልንል ነው። ስንት ወላጅ ነው ያለቀሰ ያለው በዚህ የገዛ ህይወታቸው ለቤተክርስቲያን ሰጥተው በሰንበት ትምህርት ቤት ውስጥ ያስተምሩ የነበሩ ወላጆች ሳይቀሩ ዛሬ ልጆቻቸው ጌይ የሆኑ ሌዝቢያንስ የሆኑ ውጭ አይደለም እዚህ ሀገር እና በመዝሙር ሞቀታ የምናመልጠው ጊዜ አይምሰለን። ይሄ ጊዜ እንዲህ አይነት ጊዜ አይደለም። ከሰራን ደግሞ እግዚአብሔር ያግዛል። የሚሰሩትን ግን ይፈልጋል፣ የሚጠብቁ ይፈልጋል፣ የሚያሰማሩ ይፈልጋል፣ ለመስዋዕትነት የተዘጋጁ ይፈልጋል፣ ለሰማዕትነት የተሰናዱ ይፈልጋል እና በመጨረሻ ጌታችን ጠቦቶችን ግልገሎችን ካለ በኋላ በጎችን ጠብቅ አለ። እስኪ ተናገሩ። ምኖችን ነው ጠብቅ ያለው? በጎችን። አይሰማኝም። ምኖችን ጠብቅ? በጎችን። በጎችን ጠብቅ። ይህ በጎች የተባልነው እኛም እኔ አሁን የነፍስ አባት አለኝ። ቄሶቹ የነፍስ አባት የሌለን አይምሰላችሁ። ከመቆረባችን በፊት እኛም የሰራነውን ኃጢአት ተናዘን ነው የምንቆርበው። እናንተም የነፍስ አባት ካላችሁ በየሳምንቱ ልክ ቅዳሴው ላይ የሚያጥነው ካህን ሲመጣ ብቻ ይፍቱኝ አባቴ ማለት አይደለም። ምንድነው የምንፈታችሁ? ሄዳችሁ ለአባታችሁ መናገር ያስፈልጋል፣ መናዘዝ ያስፈልጋል። ሁሉም እነዚህ በጎችን ጠብቅ አለውና በመጨረሻ የሚጠብቀውንና የሚያገኘውን ነገር ነገረው። ይሄ ሁሉ እየተነገረው የቅዱስ ጴጥሮስ ትኩረት ግን ወደ ሌላ ነበረ። በዚህ ትምህርቱን አጠናቅቃለሁ። ክርስቲያኖች እግዚአብሔር አሁን ሁሉን እየተናገረን ትኩረታችን ወደ ሌላ ነው። እሱ የተነገረው ብዙ ጥያቄ የሚያስጠይቅ ነገር ነው። ግን ከጌታችን ኋላ ሲከተል የነበረውን ቅዱስ ዮሐንስን አይቶ አይሞትም ስለተባለ እንዴት ይሆናል የሚል ጥያቄ አነሳ። ብዙ ጊዜ እንደዚህ ነው። የገሌ ህይወት እንዴት ውጤታማ ሆነ? እንዴት እዚህ ተሳካለት? እንዴት ይሄ ሆነለት? የኛን እምነት አገልግሎት ህይወት እግዚአብሔር የሚለካው በሌሎች ህይወት ስኬት ንጽጽርነት አይደለም። ማነጻጸር የለብንም። ራሳችን ማወዳደር፣ ዘማሪያኑ ከዘማሪያኑ ጋር መፎካከር፣ ቄሶቹ ከቄሶቹ ጋር መፎካከር፣ ሰባኪው ከሰባኪው ጋር መፎካከር የለበትም እና ጌታችን አይሞትም አላልኩ እስከመጣ ድረስ በህይወት ይኖር ዘንድ በወድ አንተ ምን አገዶህ? ምን አገዶህ? የራስ ስንት ጥያቄ የሚያስጠይቅ ነገር እኮ አለ ልጄ ጴጥሮስ። እሱ አይሞትም አላልኩ እስከመጣ ድረስ ግን በህይወት ይኖር ዘንድ በወድ አንተ የራስህን አሰማም ልባትንም ነው ያለው። ክርስቲያኖች ዛሬም መድኃኔዓለም ሁላችንም የሚጠይቀን ትወዱኛላችሁ ወይ ነው። ሰዎችን መጠበቅ የካህናት ብቻ አይደለም፣ ወላጆችም ኃላፊነት አለብን ለልጆቻችን። በሰንበት ትምህርት ቤት የምናገለግል ኃላፊነት አለብን፣ ቤትም ያለን ኃላፊነት አለብን። ይሄን አስተውለን አሁን እንወድሃለን የምንልበትን የፍቅር ህይወት እንያዝ። የሁሉ ምንጭ ማዕከሉ እግዚአብሔር መውደድ ነው። እግዚአብሔር መውደድ ካለ አገልግሎት የሰመረ ይሆናል። እግዚአብሔር መውደድ ካለ ክርስቲያናዊ ህይወታችንን ፍሬያማ ይሆናል። አምላካችን እግዚአብሔር እሱን በመውደድ ህይወታችንን ለመስዋዕትነት የምናዘጋጅ እንድንሆን ስለቀደመው ህይወታችን በንስሐ ተመልሰን ቅዱስ ሥጋውንና ክቡር ደሙን ተቀብለን የዘላለም ህይወትን ለመውረስ እንድንበቃ የእርሱ ቅዱስ ፈቃድ የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ጥቂት ጊዜ ወስጃለሁ፣ ግን እግዚአብሔር በሰጠኝ አጋጣሚ እግዚአብሔር የወደደው ለመናገር ነው። ይቅርታ።